እሺ ጓደኞቼ ይሄ እንግዲህ መሐላ ዘይት ነው። መሐላ ዘይት በጣም አሪፍ ነው። ተሪቃት ዱባይ ነው የሰራሁትኝ። የዱባይ አሰራር ነው። በጣም ተወዳጅ ለሻይ ጋዋ ለአስር ጊዜ እንዲሁም ደግሞ ፍጥር ላይ ቁርስ ላይ ማለት ነው በጣም ይፈልጉታል። በማንኛውም ጊዜ ማለት ነው። እንዲሁም ሰው ቤትም ደግሞ ይዘውት የሚሄዱት የዱባይ የሀገር ባህል ምግባቸው ነው። እንደምትመለከቱት በጣም ስስ ነው። ስስ አድርግ በጣም በቃ ስስ ነው። በጣም አሪፍ ነው። እንግዲህ ሰብስክራይብ አላደረጋችሁኝ ሰብስክራይብ፣ ላይክ፣ ኮሜንት እንጻፉልኝ። በየጊዜው ለእናንተ ይበጃል ይጠቅማል የምለው አዳዲስ ቪዲዮዎችን ይዤላችሁ ቀርባለሁ። ቲጂ የአረብ ሀገር ምግብና መጠጥ አዘጋጅ ነኝ። የሚወደድ አይነት አዘጋጃጀት ነው ያዘጋጀውላችሁ። በፍቅር ነው የሚበሉት እና ይሄንን ይመስላል። አመሰግናለሁ። ኦኬ ጓደኞቼ ዛሬ ማሳያችሁ መሐላ ዘይት ነው። የዱባይ አሰራር ነው። በጣም ተወዳጅና በጣም ተፈላጊ የሆነ ምግብ ነው ማለት ነው። አሁን ለዚህ የሚያስፈልገኝ ግብአት እዚህ ጋር 5 እንቁላል አለኝ። 5 እንቁላል፣ ዘፈራን አለኝ ግማሽ የሻይ ማንኪያ ወይም ደግሞ ሩብ የሻይ ማንኪያ መጨመር ትችላላችሁ። ዘፈራን ውድ ስለሆነ ያው እንደዛ ነው መጨመረው ማለት ነው። እዚህ ጋራ እርሾ አለኝ ግማሽ የሻይ ማንኪያ አለኝ። እዚህ ጋራ ሄል አለኝ ግማሽ የሻይ ማንኪያ ሄል ትጨምራላችሁ። እዚህ ጋራ 2 የሾርባ ማንኪያ ስኳር፣ እዚህ ጋራ 2 ኩባያ ከግማሽ ዱቄት፣ ወተት 1 ሊትር ከግማሽ ትጨምራላችሁ ማለት ነው። 4 ብርጭቆ ከግማሽ ብርጭቆ ጋር ማለት ነው። እንግዲህ ይሄንን ይመስላል። እሺ አሁን እዚህ ጋራ በአረብኛ ልናገር። እዚህ ጋራ ከምሳ ቤት ሚኒፊ ገብሻ ዝጊር ከሚር ዘፈራን ገብሻ ዝጊር ኑስ ሄል ገብሻ ዝጊር ኑስ ስካር 2 ملاጋ كبير አሄን 2 ገብሻ ኑስ ኩባያ ሐሊብ 1 ሊትር ኑስ ገብሻ ኑስ ኩባያ ሄዳ። እሺ አሁን ጓደኞቼ እንቁላል መለዝ ውስጥ እንተልና ማለት ነው። እንቁላል መፍጫዬ ውስጥ ጨምራለሁ እየቆራረጥኩ ማለት ነው። 5 እንቁላል እንደዚህ አድርጉ። እንቁላል ያለበለዚያ ቅርፊቱ ይገባባችኋል። ለመጠንቀቅ ያህል ነው እንደዚህ ጨምረው። ከዛ እንደዚህ ከጨመርን በኋላ አሁን ከዛን ጓደኞቼ እዚህ ጋር ዘፈራን ጨምራለሁ። ዘፈራን ግማሽ ማንኪያ ነው የምጨምረው። ሩብን መጨመር ትችላላችሁ እንደ ቤታችሁ ነው። እኔ ስላለኝ መዳሜ በጣም ዘፈራን ስለምትወድ ስለምታመጣ ያው መጨምረው ማለት ነው። እጨምራለሁ። እዚህ ጋራ ሄል እጨምራለሁ ግማሽ ማንኪያ። እንደገና እዚህ ጋራ እርሾ እጨምራለሁ ከሚራ። ከዛን ስኳር እጨምራለሁ። አናጢ ስኳር አናጢ ዘፈራን አናጢ ሄል ክላ واحد مرة بعدين هاتي طحينة
በትክክል ዱቄቱንም አንድ ላይ ጨምራለሁ ማለት ነው። እሺ አሁን ጓደኞቼ እዚህ ጋር ጨው አለኝ አንፊ ምል ሩበ ገብሻ ሩብ ማንኪያ ጨው ጨምራለሁ ማለት ነው። ከዛን እዚህ ጋር ወተት ጨምራለሁ። ይሄ ማለት ግማሽ ኩባያ ማለት ነው። የምጨምረው 1 ኩባያ ከግማሽ ማለት 1 ሊትር ከግማሽ ነው። 1 ሊትር ይሄኛው ነው። ይሄ 1 ሊትር ነው። እናንተ ግን ያው አረብ ቤት አንዳንዴ 2 ሊትር 3 ሊትር ዝም ብሎ ስለሚያመጡ ግን ለክታችሁ 4 ብርጭቆ ጨምሩበት ማለት ነው። ከዛም ይሄንን እንፈጨዋለን። እንከድነዋለን። መክደን ያስፈልገናል። ከዛን እንፈጨዋለን ማለት ነው። እሺ ጓደኞቼ አሁን ጓደኞቼ ይሄንን ይመስላል እንደምትመለከቱት ነው። ይሄው እና እንደዚህ ነው የሚቀጥነው ማለት ነው። ሊጡ እንደዚህ መቅጠን አለበት። በትክክል እኔ የጨመርኩትን ያክል ከጨመራችሁ ዱቄቱን አትሳሳቱ። እና ሄልና ዘፈራን በጣም አስፈላጊ ነው። ግን አንዳንድ ሰዎች ማለት ነው ይሄንን ፓውደር ላውራችሁ ትንሽ ይሄንን ፓውደር ይጨመርበታል። የሎ ማለት ነው ይሄ ብሪያኒ ላይ የሚጨመር የሚነሰነሰው ማለት ነው። እሱን ይጨምራሉ። እሱ ግን ለፉድ ከለር ለቀለም ብቻ ነው የሚጨመርበት እንጂ ለጣዕም አይሆንም። እና እኔ ግን በዘፈራን ስለምጠቀም ዘፈራን ስላለው ይሄንን አልጠቀምም ማለት ነው። ዘፈራን ከተጠቀማችሁ ይሄንን አትጠቀሙ። ግን በጣም ቢጫ እንዲሆንላችሁ ከፈለጋችሁ ቁንጥር ተጠቀሙ። ግን ዘፈራኑ ራሱ እንደምታዩት በራሱ ሲልኪ ከለር ነው የሚሆነው። እንደዚህ ሲልኪ ይሆናል። ብቻውን ከተጠቀማችሁ ተጠቀሙ። ግን ዘፈራን ካላገኛችሁ ይሄንን ተጠቀሙበት። ይሄንን እንደ አማራጭ ነው፣ አልመክራችሁም። ምክንያቱም ጣዕሙን አያመጣውም። እንደ ዘፈራን ያክል ጣዕም የለውም። ምንም ጣዕም አይሰጠውም። ግን ከሌለ ይሄን ተጠቀሙ ለችግር ማለት ነው። ግን መዳማችሁን የግዴታ ዘፈራን አስገዟት። ዘፈራን ደግሞ ትገዛለች። ያው መዳም ቤት ዘፈራን ግዢ ካላችሁ ይገዛሉ። ዘፈራን አስገዟቸው ነው የምለው እኔ ማለት ነው የምመክራችሁ። እንቱ ላዚም ሰዊ ሴም ዘፈራን ኦኬ ማፊ ዘፈራን ጉል ለሐግ ከበር ሐግ መዳማት እሽትሪ ዘፈራን ኦኬ عشان زفران طعم يصير زي يجي هيلو يصير زين هيلو حق طعم ነው መመክራችሁ ማለት ነው። በተረፈ ይሄንን አሁን ብርድ ስለሆነ ለአንድ ሰዓት ያክል ውጪ ላይ እናስቀምጠዋለን ማለት ነው። በእቃ እንገለብጠዋለን። ምክንያቱም እስኩፍ ሲል በጣም ስለሚፈስ እኔ አሁን በእቃ ገልብጬ አስቀምጠዋለሁ ከድኜ በክዳን ማለት ነው። ይሄንን ይመስላል። ይኸውላችሁ እንደዚህ ነው የሚሆነው። እንደዚህ ነው። በኋላ ተመልሰን እንገናኛለን ማለት ነው። እሺ አሁን ጓደኞቼ ይሄኛው እንደዚህ ይመስላል። እንደዚህ ደርሶልናል። አያችሁ ሊጡ እንደዚህ ነው የሚሆነው። አሁን ወደ አሰራሩ እንገባለን ማለት ነው። ወደ አገጋገሩ ማለት ነው። እኔ ኦልሬዲ እየጋገርኩ ነው ያለሁት፣ ግን ለእናንተ ላሳያችሁ። እሺ ጓደኞቼ አሁን እዚህ ጋር እኔ ዘይት አለኝ እንደምትመለከቱት ትንሽዬ ዘይት ብቻ በሶፍት ነው እያሰስኩ ያለሁት። ይሄ ማሰሻዬ ነው። ከዛን ትንሽ ዘይት እንደዚህ ነክራለሁ። ዘይት መብዛት ፈጽሞ ነገር የለበትም። ይሄ ዘይት አይፈልግም። ከዛን እናስሰዋለን ምጣዳችንን እንደዚህ። ከዛን ሳይዙ ይሄ ቢሆን ጥሩ ነው፣ የምጣድ ሳይዛችሁ ማለት ነው። ከዛን ሊጣችንን እናደርጋለን ማለት ነው። ከዛ እንዳይወፍርባችሁ ይሄንን መጥናችሁ ነው የምትጨምሩት ጓደኞቼ። እንዳይወፍርባችሁ ይሄ ሊጡ እንዳይወፍር ይሄ በጣም ተመጥኖ ነው የሚጨመረው። እቺ ትንሽዬ ነው የምትጨምሩት። አሁን ይሄንን ቃስ ብለን እንጠብቀዋለን ማለት ነው። ቶሎ ነው እንትን የሚደርሰው የሚበስለው። ከዛ በእንደዚህ በእንጨት ነገርም ሆነ በዚህ ባላችሁ ማንኪያ አይጠፋም መቼስ በየቤቱ። ከዛን ጥቅጥቁን እንደዚህ ታደርጉታላችሁ።
ሲታይ የሊጡ ቅጥነት እንኳን ሊገለበጥ አይደለም እንኳን በእጅ ሊያዝ በቃ ምንም አይመስልም። ንፋስ ነው የሚመስለው። ንፋስ አያችሁ? ንፋስ ይዋት ስስነቱ ማለት ነው። በጣም ግን ያምራል ብታዩ። ሽታው ራሱ በጣም ነው የሚያምረው። በጣም ነው የሚወደድላችሁ። 1 2 3 አሁን እዚህ ጋር እኔ ቅድምም እየጋገርኩ ነበረ። በጣም ነው የሚያምረው። ማሻአላ ማሻአላ። ከዛን አሁን እዚህ ጋር ይሄው ልክ እንደዚህ ሲሆንልኝ ገለብጠው እንትለዋለሁ። እዚህ ላይ ያመጣዋለሁ ማለት ነው። አሁንም ደግሜ ላሳያችሁ። እሺ እዚህ ጋር አስሰዋለሁ። እንጀራ እኔ የኢትዮጵያ እንጀራ መጋገር አልችልም። በአጠቃላይ ወዴት እንደሚጋገር ወዴት ምን እንደሚደረግ አላውቅም። የዚህ ሀገር ግን ያው እንዲለዋለሁ ያው ልክ እንጀራ እንደሚጋገር ነው። ግን ቢሆንም ግን በጣም እንትን ነው። ሊጡ ውሃ ነው በቃ። እኔ በጨመርኩት እኔ በለካሁት መጠን ከሰራችሁት እናንተ ትክክል ነው የምትመጡት። በትክክል ትሰሩታላችሁ። ትክክል ይሆንላችኋል። ግን ከዛ ዘፈን ትንሽዬ ዘንበል ካላችሁ ይበላሽባችኋል። ይሄንን ወቁ። ከዛን ይወላችሁ ለእያንዳንዱ ማለት ነው ታይሁን እንዴ ለፍቼ ከዛን ለእያንዳንዱ እንደዚህ ስኳር እንደዚህ ነው የምትጨምሩበት። እሺ ስኳር እንደዚህ ስኳር ይወዳል። አንዳንዱ ደግሞ ቴምር ህንዲ ይጨምሩበታል። ግን ቴምር ህንዲ ምናልባት የማይፈልጉ ይኖራል። ግን ስኳር ነው የሚጨመርበት። ጧት ለቁርስ ይወዱታል። አስር ላይ በተለይ በጣም ነው የሚፈለገው። ሰው ቤትም ይዘውት ይሄዳሉ። የባህል ምግባቸው ነው። ዱባዮች በጣም ነው የሚወዱት። በጣም ነው የሚወደደው እና የዱባይ አሰራር ነው። ሌሎች ሀገሩትም ይበሉታል፣ ይወዱታል። እነሱ አንድ ናቸው። እውነት ነው። ይገርመኛል አረቦች። ያው ግን ይሄ አሁን የባህል ምግብ ነው። በቃ ባህላቸው ነው የአረቦቹ የባህል ምግብ። እናንተ ሌላ ነገር አምጥታችሁ ስትጨምሩባችሁ ስትቀላቅሉ እነሱ ያውቁታል ምግባቸውን ማለት ነው። ስለዚህ ባህላቸውን አክብረንላቸው እንስራላቸው። ይሄው ደሞዝም ቆንጆ ደሞዝ ይከፍሉናል። ታውቃላችሁ አረብ ሀገር ደሞዝ ጥሩ የሚከፈለው ለምግብ ሰራተኛ ነው። በትንሽ ደሞዝ ሙያ ከለመዳችሁ በኋላ በትንሽ ደሞዝ አትስሩ። እሺ ፈጽሞ በትንሽ ደሞዝ ጨምሩ በሏቸው። ዝም ካላችሁ ችግር ነው እና ዋናው ሙያ መያዝ ነው። ሙያ ከተያዘ ምንም ሆናችሁ ትኖራላችሁ። ኮርታችሁ ማለት ነው። ለምነዋችሁ ነው የሚያሰሯችሁ። ተፈርታችሁ ተከብራችሁ ማለት ነው። ይንቀለቀላሉ ራሱ ማለት ነው። እውነት እኔ ይሄን ያየሁት ይሄው ይሄንን እንደዚህ እናደርጋለን። አሁንም ፍቅሮች ጓደኞቼ እዚህ ጋር ስኳር ጨምርበታለሁ ማለት ነው። እሺ አሁን ልድገምና ላሳያችሁ። አስሼዋለሁ። እንትን እንዳይልባችሁ ሊጡን ካበዛችሁት ማለት ነው። እዚህ ላይ አድርጋችሁ ካበዛችሁት ወዲና ወዲ ስታነቃነቁት አይን አያወጣም። አሁን ይሄ እኔ አይን አውጥቷል። አይታችሁታል፣ ይታያል። አይን አለው አይደል? ግን ሊጡን ዶፍ ካለ አይን አያወጣም። መጠንቀቅ አለባችሁ። በቃ ስስቱ መሳሳቱ ይሄን ነው መሆን ያለበት። ልክ እንደዚህ ማለት ነው። ገለባ በጣም ቆንጆ ነው። በስኳር ነው የሚቀርበው። ወዳችኋለሁ። ስለምታበረታቱኝ በጣም ነው የማመሰግናችሁ። እኔ አሁን ለአስር ነው እያዘጋጀሁት ያለሁት። አስር ላይ ለሻይ ገዋ በጣም ተመራጭ ነው። ሜላስ ይሉታል እዚህ ዱባይ ሜላስ ነው የሚሉት። ዱዋንያ ኩዌት ዱዋንያ ይሉታል። ለዛ ይሄ ይቀርባል። ለወንዶች ክፍል ማለት ነው። ለሴቶቹም ይሄው አያችሁ እገለብጠዋለሁ። የምገለብጠው ትንሽ ብቻ እንደዚህ ቀላ እንዲልልኝ ነው።
መድረቅ የለበትም አይደርቅም ዋው ቢዩቲፉል እንዲህ እየሰራሁት ግን ያልበላውም ይውላችሁ ሰውዬው ሁሉ ጊዜ ይለኛል አንቺ የምትሰሪው ለሰው ነው አይደለም ይለኛል እየሰራሽ ሰው ታበያለሽ አንቺ አትበይም ይለኛል እኔ መውፈር ስለምፈራ ነው ብለዋል እና ያልነገርኳችሁ ነገር ደግሞ እሳት እንዳታበዙበት እሳት ትንሽ እሳት ነው የሚፈልገው በፍጹም እሳት እንዳታበዙ እሳት ከበዛ በጣም ነው የሚቃጠልባችሁ እሺ ትክክል አይመጣም በቃ ምጅግ ያደርግባችኋል ሳይበስል ደግሞ ጥንዝት ማለት አለበት እንደዚህ ጥንዝት ያለ እሳት ከበዛ ጥሩ አይደለም ያም ከላስ በጣም እንዳያችሁት እርግጠኛ ነኝ እንደዚህ ስኳር ትበትኑበታላችሁ በቃ ስኳር ከላይ ከታች ያረጋ የምትጋግሩትን ያክል መጋገር ትችላላችሁ ማለት ነው ከዛ እኔ አንዳንድ ቀን አሳድረውና ለነገይም አሳድረዋለሁ ሊጡን ማለት ነው ዛሬ ሁሉም መስራት ካልፈለኩኝ ለነገ አሳድረዋለሁ ጥሩ ፍሪጁ ቀዝቃዛና ጥሩ ፍሪጅ ከሆነ ምንም ችግር የለውም ፍሪጅ ውስጥ አስቀምጠዋለሁ ማለት ነው ብዙ ጊዜ የሚፈጭ አይደለም ለዛ ነው እንትን ያልኳችሁ በደንብ እንድታዩት ስስ ስለሆነ እንዴት ይወጣልና ብላችሁ እንዳትቸገሩ በደንብ ነው ያሳየዋችሁ እና እኔ ትክክለኛ የባህል ምግብ ነው ማሳያችሁ ኦሪጂናል የሆነውን ማለት ነው ምክንያቱም እኔ ትክክለኛ ሰው ነው ያስተማረኝ የሐረር ምግብ አሰራር ትክክለኛ መዳም ናት ያስተማረችኝ በጣም ባለሙያ መዳም ነበረች አንተና ቤሩት እያለሁ ብዙ ዕውቀትን ያሸለመችኝ የሰጠችኝ በጣም ጥሩ ደግ ብዙ ደግነቷ ወደር የሌለው ሴት ናት ብዙ ነገር ያስተማረችኝ ለማስተማሩም ሰው ደግ ሴት ነበረች እና ትክክለኛውን ኦሪጂናል ነው ማሳያችሁ ነው ያልኳችሁ ያለውት ያው ስሩትና ኮሜንት ጻፉልኝ ቆንጆ ነው ተወደደልን እንዲ ነው በምጽፉልኝ ልጆች አላችሁ እግዚአብሔር ይስጥልኝ አሁንም ጻፉልኝ እሺ በጣም አሪፍ ነው እንዲ ነው በሉ ጠይቋቸው ቆንጆ ነው ብላችሁ ጠይቋቸው ያ ይመስላል እሺ ጓደኞቼ ይሄ እንግዲህ መሐላ ዘይድ ነው መሐላ ዘይድ በጣም አሪፍ ነው ተሪቃት ዱባይ ነው የሰራሁትኝ የዱባይ አሰራር ነው በጣም ተወዳጅ ለሻይ ጋዋ ለአስር ጊዜ እንዲሁም ደግሞ ፍጥር ላይ ቁርስ ላይ ማለት ነው በጣም ይፈልጉታል በማንኛውም ጊዜ ማለት ነው እንዲሁም ሰው ቤትም ደግሞ ይዘውት የሚሄዱት የዱባይ የሀገር ባህል ምግባቸው ነው እንደምትመለከቱት በጣም ስስ ነው ስስ አድርግ በጣም በቃ ስስ ነው